መቀለ ከተማ 35 ኢንዱስትሪዎችን አሳትፎ የተከናወነው ሲምፖዚየም ጉብኝት፣ ኤግዚቢሽንና ባዛር ትልቅ መነቃቃትን ፈጥሮ ነገ በተሻለ እንደሚጠበቅ ተስፋ ዘርቷል። በድምሩ ዘርፉ ካጋጠሙት የጸጥታና የፋይናንስ ችግሮች አንጻር ነባር ኢንዱስትሪዎችን ወደ ሥራ በመመለስ ረገድ የተመዘገበው ውጤት እጅግ ከፍተኛ። በሰላም እጦት የተፈተነው ከጦርነት ማግስት ሕይወቱን መምራት የሚሻው የትግራይ ወጣት ሥራ ይፈልጋል። በ6 ወራት ውስጥ ለ86924 ዜጎች የሥራ ዕድል ተፈጥሯል። ከነዚህም ውስጥ 55520 በቋሚነት፣ 31404 ደግሞ በጊዜያዊነት የተሰማሩ ናቸው። ከአጠቃላዩ የሥራ ዕድል ተጠቃሚዎች ውስጥ 40026 የሚሆኑት ሴቶች ናቸው። መደበኛና መደበኛ ባልሆነ ስልጠና ምዘና እንዲወስዱ ከታቀዱት ውስጥ 1468 ወይንም 88 በመቶ የሚሆኑት ተመዝነው ብቃታቸው ተረጋግጧል። ብድር ማመቻቸትም ሥራ የመፍጠሩ አካል ነበር። በክልሉ ለ7764 ተጠቃሚዎች 1.92 ቢሊዮን ብር ብድር ተሰጥቷል። ከተሰጠው ብድር ውስጥ 1.16 ቢሊዮን ብር ወይንም 85 በመቶ መመለስ ችሏል። ይህም ከፍተኛ የብድር መመለስ አፈጻጸምን አሳይቷል። በድምሩ ተጨማሪ ሥራ ቢጠይቅም በትግራይ ክልል ሥራም እየተፈጠረ ዜጎች ሰርተው መኖር የሚችሉበትን አውድ ለመፍጠር እየተሰራ ነው።